ባለ 3 መኝታ ቤት ባለቤት ሆነሻል። ወይኔ ታድላ በማለት ኮንግራቹሌሽንስ ድመቂበት። ኮንግራቹሌሽን ባሉላት ኮንግራ ባሉላት መስመር ለምትገኙ ታክላለሁ። ሁላችሁም ኮንግራቹሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለን። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሱ እየተንቀጠቀጠ እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ነሽ። ደግሞ ምን ያህል ደግሞ እድለኛ ያው እድለኛ ዛሬ ቀኑን ሙሉ ማነው እድለኛ ስንል ዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም እቺ ናት። ሄዋን አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽንም ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን እንድትገልጪ እባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ የኔ ውድ። እንኳን ደስ አለሽ። ኮንግራቹሌሽን። በዚህ ሄዋን ያለ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፈንድሬዚንግ እንዲሆንም ዘንድ አንዳንድ ነገር እጠይቅሻለሁ። አንደኛ የት ነው ያለሽው? ከየት ሀገር ነው ቲኬት የቆረጥሽው? የት ሀገር ነው ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት። ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ እንኳን ደስ አለሽ ሀቢብቲ፣ አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ ማሻአላ። መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ። እንኳን ደስ ያለሽ። ኮንግራቹሌሽን። እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ
ቤት ነው ሳይደረስ አልፍ መብሩክ እንኳን ደስ